ቦታ የተጠቀምነው ለትሬዠር ሃንተር የሚሆነውን ጎልድ ሌጀንድ የተባለውን የጀርመን ምርት የሆነውን ማሽን ነው። ይህ ማሽን 50 ሜትር ጥልቀትና 250 ሺህ ራዲየስ ከቨር የሚያደርግ ሲሆን ለትሬዠር ሃንቲንግ ወይም ለተቀበሩ ማዕድናት ቆንጆ ማሽን ነው። ጎልድ ሃንተር እና ጎልድ ሌጀንድን እንደ ቆንጆና እንደ ጥሩ አማራጭ ለተቀበሩ መፈለጊያ ቆንጆ አማራጮች ናቸው። ከመቀጠል ደግሞ ሰብስክራይብ እና ላይክ በማድረግ ይጀምሩት። መልካም ጊዜ፣ ብዙ መረጃ። ዛሬ ይህን ማሽን ሪቪው ላድርግላችሁ። በጣም የተሻለ ማሽን ላስተዋውቃችሁ። ቴክነቲክስ ቲዩቲ ይባላል። ዋጋውም ተመጣጣኝ ነው። ከጎልድ ሞንስተር 1000 ጂፒዜድ ጂፒኤክስ ከምንላቸው ቆንጆ ማሽን ነው። በሞስት የተለመዱት በእኛ ሀገር እነዚህ ማሽኖች ነው። እዚጋ የምትመለከቱት ፎይል ነው። ፎይል ወይም ምንድን ነው የሚባለው? ፎይል እሱ ነው፣ አልሙኒየም ብለን የምንጠራው ማለት ነው። ስለዚህ ይሄ ማሽን እዚህ ጋር ሶስት አማራጮች ይታያቸዋል። ይላችሁ ሮክ፣ አይረን፣ ፎይል የሚል ማለት። አሁን ደግሞ ጂፒዜድ 7000 የአውስትራሊያ ምርት የሆነውን ታዋቂ በዓለም ላይ ታዋቂ የሆነው ማሽን እናያለን። ጂፒዜድ 7000 በጣም ወርቅ አዳኝ ከሚባሉ በዓለማችን ታዋቂ የሆኑ አውስትራሊያ ሜላ በሚመረት ቆንጆ የሆነ ማሽን ነው። ይህ ማሽን እስከ 5 ሜትር ይላል። ነገር ግን አነጣጥሮ በ1 ሜትር ውስጥ ያሉ የደለል ወርቅ ክምችቶችን ማውጣት የሚችል ኦሪጂናል ማሽን ነው ማለት ነው። ተመልከቱት። አሁን ቀጥታ ፎይል ላይ ይሄዳል ማለት ነው። ከዛ እዚሁ ላይ እንዳለው ዴፕዙን አናላይዝ አደረግልኝ። ይሄ 3 ሴንቲሜትር 2 ሴንቲሜትር ርቀት ላይ ማለት ነው። እንደዚሁ ባራኮ ቁጥር እንትኑ ይነግረኛል ማለት ነው። ሴንቲሜትሩን ይነግረኛል። እዛ ጋር ደግሞ አይረን አስቀምጫለሁ። አይረን ላይ ሄዶ ይቆማል። ደግሞ GDX 8000 የሚባለውን በቻይና የሚሰራውን ቆንጆ ማሽን ያራኩ ማሽን እስከ 2 ሜትር ድረስ ርቀቱን ይነግረኛል ማለት ነው። ጨምሮ አነጣጥሮ የሚያወጣ እዚህ ጋር ዲቴክት ያደረገው አይረን ነው። አፍሪካ በጣም በጎልድም እንደዚሁ ማለት ነው። ቆንጆ የቻይና ቴክነቲክስ ቲቱ ይባላል። የአሜሪካ ምርት ነው። በጣም ቆንጆ ማሽን። ይህ ማሽን ለየት ደለል ለምትሰሩ በጣም ቆንጆ ማሽን ነው። ስልኬ ፕሮፋይል አለ። አበሻ ማዕድን ነኝ። ማሽን ከመግዛታችሁ በፊት እኔ ጋር ደውሉ። ወርቅ ላይ የምትሰሩ ቆንጆ ማሽኖች እንዲሁም ቦታ ጥናት እናካሄድላችኋለን። ብዙ ጊዜ የኮይል ችግር አለ ተብሎ ይታመናል። ነገር ግን አሁን ካምፓኒው ካስተካከለው በኋላ በጣም ቆንጆ የሆነ ማሽኑ ነው። በአፍሪካ ሀገራት በአብዛኛው የምንጠቀሙበት ሲሆን በኢትዮጵያ የተለመዱት ከጂፒኤክስ፣ ጂፒዜድ እንዲሁም ጎልድ ሞንስተር 1000 ተመጣጣኝ የሆነ ብቃት እንዳለው በተግባርን ፈትሸን አይተነዋል። እንዲሁም ቆንጆ ማሽን ነው። ከዚህ በመቀጠል የምናያቸው ኖክታ ሲምፕሌክስ እና ጎልድ ሃንተር የሚባሉት ናቸው። እነዚህ ለደለል ክምችት በጣም ቆንጆ ናቸው። የቱርክና የአሜሪካን ምርት ናቸው። የቱርክና የአውስትራሊያ ምርት ናቸው። ሁለቱም ለደለል ላይ ውሃ የማይገባባቸውና ለደለል ወርቅ እስከ 80 ሴንቲሜትር ትክክል የሚሰሩ ሲሆን ቆንጆ ማሽኖች ናቸው። ለአፍሪካ ሀገራቶች ሪኮማንድ ይደረጋሉ። ሰብስክራይብ ማድረጋቸውን አትርሱ። እነዚህ ደግሞ የምትመለከቷቸው ጎልድ ሃንተር ይባላሉ። እነዚህ ለደለል በጣም ወሳኝ ማሽኖች ናቸው። ጎልድ ሃንተር አውስትራሊያ እና ኖክታ ሲምፕሌክስ ይባላል፣ የቱርክ ምርት ነው። እነዚህም ለደለል በውሃ ውስጥ የሚሰሩ የተለያዩ ናጌትስ ብለን የምንጠራቸው ወርቆች የሚያገኙልን ማሽኖች ናቸው። ማሽኑ ከ1 እስከ 10 ቁጥር አለው። ስንመለከተው ተራ ድንጋይ እየመሰለን ሁሉ ተራ ላይ ሆን ይችላል። በማሽን ቼክ ማድረግ አለብን። ከ1 እስከ 10 ነው ቁጥሩ። 10 ቁጥር ከሆነ ዳይመንድ ነው። 9 ቁጥር ሳፋየር፣ ሩቢን ይጨምራል። ሁሉንም ሞህ ስኬል በሚባል መሰረት የተሰራች ማሽን ነች። ሁሉንም የከበሩ ድንጋዮች ትለያለች። ማሽኗን ስትፈልጉ በውስጥ አናግሩኝ። ጎልድ ሃንተርም ስናይ ጎልድ ሃንተር ስማርት 3000 ይባላል። ይህም ለተቀበረ በጣም ቆንጆ ማሽን ነው።